obstacles of the kalima, things that block this kalima from የከሊማ ላኢላሃ ኢላላህ በልባችን እውነተኛ ተጽዕኖ እንዳያደርግ የሚከለክሉ ነገሮች አሉ። እነዚህን ካብራራን በኋላ እንለወጥባቸዋለን። እንዲሁም በልባችን ውስጥ እምነት በእውነት የቆመ ሁኔታ እንዲደርስ ተስፋ አለን። ማሻአላህ። መቃብር ውስጥ ስንገባ የምንጠየቀው ከመጀመሪያዎቹ ጥያቄዎቹ አንዱ ይህ ነው። ይህን ሐዲስ መጀመሪያ ሰው ጊዜ ሰምቼ ሳለው አስደንግጦኝ ነበር። ምክንያቱም የካፊሩ መልስ እንዲህ ተገልጿል። አላውቀውም። እኔም ራሴን ጠይቄ ነበር፣ ይህ ምንድን ነው? ለምን እንዲላል? ከዚያ በኋላ አንድ ቀን ትርጉሙ ገባኝ። ይህ አንድ ሰው ሲደናገጥ ወይም ሲያስብ ግራ ሲጋባ የሚያመልሰው እያለ ሲታገል ነው። ምክንያቱም በዚህ ዓለም ብዙ ጌቶች ኖረውት ነበር። ገንዘብ ጌቱ ነበር፣ ስታተሱ ጌቱ ነበር፣ ቤተሰብ ጌቱ ነበር፣ ፍላጎቶቹ ጌቶቹ ነበሩ። ጌታ ማለት በመሰረቱ የሚንከባከብ፣ የሚያበቃ፣ የሚያቀርብ ማለት ነው። That's technically your Rabb. Yes. So you have to work on yourself. You're asked in the world of souls, alastu bi rabbikum. እኛ በነፍሳት ዓለም ሳለን ተጠይቀናል፣ እኔ ጌታችሁ አይደለሁምን? ሁላችንም አዎን ብለን መልሰናል። ከዚያ በኋላ ወደዚህ ዓለም ተልከን ለፈተና እንኖራለን። አላህ ስራቸውን በምክንያቶች መካከል ሸፍኖ አደረገ፣ ሁሉንም በቀጥታ እያየን እንዳይሆን። ከዚያም ነቢያትን ላከ እንዲያስታውሱን። እርሱ ነው ሁሉን የሚያደርገው። እነዚያ እምነት ያገኙ፣ በአላህ ያመኑ፣ በልባቸው ኢማን ያለባቸው ሰዎች ይህን መጋረጃ ይሻገራሉ። መቃብር ሲገቡ መልስ መስጠት ይችላሉ። ነገር ግን ይህ ጥያቄ ብዙ መልሶችን ሊቀበል ይችላል። አላህ ማለት ትችላለህ ወይም ልብህ የተያዘበትን ነገር ትናገራለህ። Let's do. They said bala. They're steadfast on it. So now when they go into the grave, you can answer. But this question is a su'al istifhami, which means it can entertain more than one answer. You could say Allah, or you could say whatever your heart's attached to. Whatever you think, yeah. Our mashayikh used to say. መምህሮቻችን ይላሉ፣ ያኔ ምላሽ ሰጭ ምላስ አይደለም፣ ልብ ነው። ልብ እንደ ስፖንጅ ነው። ወተት ብታጠምቀውና ብትጨምቀው ወተት ይወጣል። በሌላ ነገር ብታጠምቀው ያ ነገር ይወጣል። ልብ በምን እንደተሞላ ያ ነው በመጨረሻ የሚወጣው። መላኩም ሲጨምቀው ያ ነገር ይፈሳል ማለት ነው። አላህን ማታለል አይቻልም፣ መላእክቱንም ማታለል አይቻልም። መልስህ ከልብ ይመጣል። እነዚህ ነገሮች እምነትን በልብ ውስጥ እንዳይጸና የሚከለክሉ መጋረጃዎች ናቸው። እነሱን ሁሉ ችላ ማለት ያስፈልጋል። ችላ ካልተባሉ እምነቱ በልብ አይጸናም። The ability of the kalima of tawheed, la ilaha illallah, to take a firm grip in one's heart. They're like blockers. And they said you have to negate la ilaha, all these blockers, otherwise the kalima won't be steadfast in your heart. The first one. የመጀመሪያው ትኩረት መንፈግ ያለብን ነገር ዓለም እሷ እየሰራች እንዳለች ማሰብ ነው። ዓለም አለ እንጂ ስራውን በራሱ አይሰራም። ስራው የሚሰራው በአላህ ነው። አላህ ነው ለዚህ ነገር ያንን የሰጠው፣ ለዚያ ነገር ደግሞ ያንን የሰጠው። ሁለተኛው ችላ ማለት ያለብን ነገር ለልብ በጣም ቀርበው ያሉ ነገሮችን ግድ አለመስጠት ነው። እነዚህ ነገሮች ሁሌ ከኛ ጋር የሚኖሩ ናቸው። ምግብ፣ መጠጥ፣ እንቅልፍ፣ መድኃኒት፣ ገንዘብ፣ እነዚህንም ችላ ማለት አለብን። ይቅርታ ትንሽ አብራራልን እስቲ። ገንዘብን ችላ ማለት ምን ማለት ነው? እስቲ እንዲህ እናስብ። $1,000,000,000 አለ ካለህና በተዘጋ ክፍል ውስጥ ተቆልፎብህ ብትቀመጥ በዚያ ገንዘብ ምን ልታደርግ ትችላለህ? ምንም፣ አንዳችም አልችልም። ገንዘብ በራሱ ኃይል የለውም። ኃይል ያለው አላህ ነው። እርሱ ነው ምክንያት ከውጤት ጋር የሚያገናኝ። እውነቱም አላህ ነው ምክንያቱ፣ ውጤቱም ከእርሱ ጋር ይመጣል ማለት ነው። ስለዚህ ሰው ከመሳሪያው ጋር ሳይሆን ከምንጩ ጋር ይደገፍ፣ ከሀብት ጋር ሳይሆን ከአላህ ጋር ይሁን። Allah ties Cause? cause to the effect. Yes. Wow.
Yeah, so there's everything that, there's a cause of something that brings about some type of effect. In fact, Allah is the cause, right? And the khalq is the effect. And Allah is veiling His command with the khalq, with these things. So you always, man, you always have to, you don't want to be with the resources, you want to be with the source, not the resource. Yes. See, you understand what I mean? Then you have to. ከዚያ በኋላ ሌላ ችላ ማለት ያለብን ነገር አለ። የተወደዱ 8 ነገሮችን ትኩረት መንሳት። አላህ በቁርአን እንዲህ ይላል። ቁል Allah says in the Quran, قُلْ إِنْ كَانَ آبَاؤُكُمْ وَأَبْنَاؤُكُمْ وَإِخْوَانُكُمْ وَأَزْوَاجُكُمْ وَعَشِيرَتُكُمْ وَأَمْوَالٌ اقْتَرَفْتُمُوهَا وَتِجَارَةٌ تَخْشَوْنَ كَسَادَهَا وَمَسَاكِنَ تَرْضَوْنَهَا أَحَبَّ إِلَيْكُمْ مِنَ اللَّهِ وَرَسُولِهِ وَجِهَادٍ فِي سَبِيلِهِ فَتَرَبَّصُوا حَتَّى يَأْتِيَ اللَّهُ بِأَمْرِهِ أي عذابه والله لا يهدي القوم الفاسقين. Allah mentioned አባቶቻችሁ፣ ልጆቻችሁ፣ ወንድሞቻችሁ፣ ሚስቶቻችሁ፣ ዘመዶቻችሁ ያገኛችሁት ገንዘብ እንዳትከስሩ የምትፈሩለት ንግድ፣ የምትወዱት ቤት ከአላህ ከመልእክተኛውና በመንገዱ መታገል ይልቅ ተወዳጅ ከሆኑ እንግዲህ የአላህን ቅጣት ጠብቁ። አላህ እነዚህን ሰዎች ፋሲቆች፣ የተበላሹ ይላቸዋል። ምክንያቱም እነሱ እነዚህን ነገሮች ከአላህና ከመልእክተኛው በላይ ስላደረጉ ነው። corrupt. Why? Because they preferred these things over the 3 things. Let's be honest, Osama. How many of us እኛ እንዲህ እንጠይቅ እንችላለን። እኛ ምን ነገር ለአላህ እንሰጥተናል? ዛሬ የጋዛ ሰዎች እናያለን። ባለፉት 1 ዓመትና ግማሽ ውስጥ የጋዛ ሰዎች ሁሉም ነገር ለአላህ ስለሰጡ አይተናል። ነገር ግን እነሱ እስካሁን ድረስ አልহামዱሊላህ እያሉ ናቸው። እነሱ ሁሌም ካፋቸው የሚወጣው አንድ ነገር ነው፣ ለአላህ እናቴም ልጄም ሊሰዋለት ይገባዋል። እነሱ እየሰጡ ናቸው። ሁሉንም ነገር ለአላህ ለመሰዋት ዝግጁ ናቸው። ነገር ግን ኢብራሂም አለይሂ ሰላም ምን አደረገ? وماله للضيفان فأصبح خليل الرحمن ሰውነቱን ለእሳት ሰጠ፣ ልጁን ለመስዋዕት አቀረበ፣ ሚስቱን በበረሃ ተወ፣ ሀብቱን ለእንግዶች ሰጠ፣ ሁሉን ነገር ሰጠ። ስለዚህ ዲኑ እጅግ ታላቅ ሆነ፣ አላህም በጣም ከፍ አደረገው። እኛ ግን ምን ሰጠን? እውነት ራሳችንን ስንመለከት እናፍራለን። And remember, Allah says أحب إليكم. It means it's natural to like these things. It doesn't give someone more than what they can bear. لا يكلف الله نفسا إلا وسعها. So, but you will be tested based on what you can handle, inshallah, not with on that level, but actually that's a testament to the iman and yaqeen of the people of Gaza, because how many of their ሰዎች ልጆቻቸውን እንኳን ለአላህ መንገድ ሰጥተዋል፣ እነሱ ግን አልহামዱሊላህ ይላሉ። ይህ ከፍተኛ የእምነት ደረጃ ነው። አላህ ሰውን ከሚችለው በላይ ፈትነውም፣ ነገር ግን እያንዳንዱ ሰው እንደ እምነቱ ኃይል ይፈተናል። ይህም የእምነቱን መጠኑን ያሳያል። ሰዎች ልጆቻቸውን ሲሰዉ እንኳን አላህን እያመሰገኑ ይቆያሉ። ይህ ምን አይነት እምነት ነው? ይህ የተለመደ የሰው ልብ አይደለም፣ ከአላህ ጋር ያለ ግንኙነት እንጂ። አንድ ሰው እንዲህ አለኝ፣ ይህ የሰው ልብ አይደለም፣ ከአላህ ጋር ያለ ግንኙነት ነው። እኔ ብዙ ሀገሮችን ጎብኝቻለሁ፣ በብዙ ቦታዎች ሄጄ አይቻለሁ። ነገር ግን እነዚያ ሰዎች ያላቸው እምነት እጅግ ይገርማል። ለምን? ምክንያቱም ያ ቦታ በጣም ዝግ ነው። ወደ ውጭ ዓለም በቀላሉ አይከፈትም። መግባትና መውጣት እጅግ ከባድ ነው። ሰዎቹ በውጭ ዓለም ያለው የማይቋረጥ መዘናጋት አልተያዙም። አንዳንዶቹ በማህበራዊ ሚዲያ ብቻ ያያሉ፣ ነገር ግን በእውነት አእምሯቸው ንጹህ ነው። እኔ በዚያ ቦታ ሳለው አንዳንድ ነገሮችን አየሁ። ሰዎች እንኳን አንዳንድ የቴክኖሎጂ ነገሮችን አያውቁም። በውጭ ዓለም ያለውን ያውቃሉ። እኔ ግን እዚያ ሲሄድ አስገራሚ ነበር። እኔ ራሴ እዚህ ብኖር እፈልጋለሁ አልኩኝ። እነሱ ከአእምሯቸው በቆሻሻ ነገር አልተሞላም። ይህ ሁኔታ እምነታቸውን እጅግ አጠናክሮታል። living outside of Gaza, it was amazing, man. Their minds are not filled with junk. Yes. So this type of hisar, which is it's sad, of course, that they're in, like it helped
It helped these people to keep their iman this strong. لأنه man, look at us. እኛ ግን እንመልከት ራሳችንን። ሁላችንም በዚህ ዓለም ተጠምደናል። በገንዘብ፣ በስራ፣ በእድል፣ በጉዞ፣ በህልም ተይዘናል። ህልማችን እንኳን ከኸይራ በላይ ሆኗል። ነገር ግን እኔ ያየሁት ነገር እጅግ አስደመመኝ። በጦርነት መካከል እንኳን አንድ አዛውንት ሰው ቁርአን ከፍቶ ከፊቱ አይቼዋለሁ። ሁሉንም ነገር አጥቶ ነበር። ነገር ግን ቁርአን በእጁ ነበር። እኔ ፎቶ አንስቼ በስቶሪ ላይ ለቅቄዋለሁ። ራሴን አስቤ እንዲህ አልኩኝ፣ እኔ በእርሱ ቦታ ብሆን ምናልባት ምን በላ፣ ምን ጠጣ፣ እንዴት እኖራለሁ፣ እንዴት እድናለሁ። እርሱ ግን ቁርአን ይዞ ነበር። እኔ ያንን ነበር ማስበው። እንግዲህ ሰው ቁርአን በልቡ ካለ ምን ሊወስዱበት ይችላል? ገንዘብ፣ ህይወት፣ ልጆች፣ ምንም። ቁርአን በልቡ ካለ ምንም ሊወሰድበት አይችልም። ስለዚህ ነው እነሱ እንዴት ቆዩ? ቁርአን ነው ያቆያቸው። እንዲህ ይባላል አይደል እንዴ? ከአላህ ጋር መነጋገር ከፈለክ ወደ ሶላት ግባ። አላህ ካንተ ጋር እንዲነጋገር ከፈለክ ቁርአን ክፈት። እነሱ አላህ ያነጋገራቸው። ብዙ ሰዎች ዓለም ጀርባቸውን ሰጥታቸዋለች። እነሱ ግን ያሉት አላህ ፈጽሞ አይተውንም ብለው ነው። በድንኳን ውስጥ የቁርአን ትምህርት ቤቶች አየሁ። ሰዎች በሚተኙበት ቦታ እንኳን የሌላቸው ልጅ ሲሆን ልጆቻቸውን ቁርአን ያስተምራሉ። እኛ ግን በቆንጆ ቤቶች፣ በመኪናዎች፣ በምቾት እያለን ልጆቻችንን ወደ ቁርአን መማሪያ እንኳን አንልካቸውም። እነሱ በጦርነት መካከል ሆነው ቁርአንን እየተማሩ ናቸው። ይህ ልብን ያበረታታል። ሰው ሁልጊዜ ቁርአንን ሲሰማ የዓለም ነገሮች ቀስ በቀስ ይዝላሉ። ከዚያ በኋላ ልቡ በፍጥነት ወደ አላህ ይመለሳል። ከእርሱ በቀር ወደ ሌላ ነገር አይመለስም። እኔ ራሴ ስለ አዲሱ ትውልድ እያሰብኩ ነው። እነዚህ ልጆች ያዩትን ያየ፣ ያገኙትን ያገኘ፣ እነሱ በአሁኑ ደረጃ ምን አይነት ሰዎች ይሆናሉ? እዚያ ያሉ ሰዎች እጅግ ከፍተኛ የቂን ደረጃ ላይ ናቸው። እስቲ አስቡ፣ ይህን ያህል እምነት በልጆቻቸው ውስጥ ምን ያህል እንደገነቡ እና የአዲሱ ትውልድ ወደ ማህበረሰቡ የሚያመጣውስ ነገር። ይህንን አይነት ነገር በገዛ እያየን ነው። ተከበው ነበር። ምግብና ውሃ እንኳን አያስገቡላቸውም ነበር። ነገር ግን እነሱ እስካሁንም ቆዩ፣ እስካሁንም ተጋፈጡ። ስንት ቀናት ነበር? ወደ 470 ቀናት በላይ አይደለም? እጅግ ከፍተኛ ነገር ነው፣ በጣም ከፍተኛ። ነገር ግን ለኛ ይህ ሁሉ መነሳሳት መሆን አለበት። እነዚህ ነገሮች ሁሉ ለኛ መልእክት ናቸው። አላህ እያስተማረን ነው። እናንተ ይህን ሁሉ ነገር ልታጡ ትችላላችሁ። ልጆቻችሁን ልታጡ ትችላላችሁ፣ ባልንጀሮቻችሁን፣ ገንዘቦቻችሁን፣ ቤቶቻችሁን፣ ስራችሁን። ነገር ግን እኔን ካላችሁ ምንም አላጣችሁም። እኔ አልሄድም፣ እኔ አልቀየርም፣ አልጠፋም እያለን ነው። ነገር ግን የሚያሳዝነው ነገር አንዳንድ ሰዎች ይህን ሁሉ ቢያዩም እንኳን አይማሩም። Because the heart has become very hard, قاسية كالحجارة بل هي أشد قسوة. ልባቸው እጅግ ጠንክሯል፣ እንደ ድንጋይ ሆኗል። ነገር ግን ከድንጋይ ይልቅ እንኳን ከባድ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሰው ኃጢአትን በሚሰራ ጊዜ በልቡ ላይ ጥቁር ነጥብ ይታረፍበታል። ከዚያ ካልተነሳ፣ ካልተጸጸተ፣ ካልተመለሰ እነዚህ ነጥቦች ይበዛሉ፣ ልክ ሙሉ ለሙሉ ልቡ ጨለማ እስኪሆን ድረስ። ልብ እንደ መስታወት ነው። መስታወት ላይ ጥቁር ነገር ብዙ ካለ ምንም ነገር ሊያንጸባርቅ አይችልም። እንዲሁም ልብ በኃጢአት ሲሞላ እውነትን አያይም፣ መልእክትን አይቀበልም። ስለዚህ ሰው እውነተኛ መንቃት ያስፈልገዋል። እውነተኛ ንስሐ፣ እውነተኛ ወደ አላህ መመለስ። ዛሬ በዓለም ላይ የሚከሰቱ ነገሮችን ተመልከቱ። ጎርፍ፣ መሬት መናወጥ፣ ሰደድ እሳት፣ ጦርነቶች፣ ግጭቶች፣ ድንገተኛ ሞት። እነዚህ ሁሉ ነገሮች ምንድን ናቸው? ማስጠንቀቂያዎች ናቸው፣ ማንቂያዎች ናቸው። ጥያቄው ይህ ነው፣ እስከ መቼ እንጠብቃለን? እሳት ቤታችንን እስኪያቃጥል ድረስ? መከራ በቀጥታ እስኪመታን ድረስ? እስኪያንኳኳብን ድረስ? እንደሚባለው ውቅያኖሶች በየቀኑ ከአላህ ፍቃድ ይጠይቃሉ። የአዳምን ልጆች እንዋጥ፣
አላህ ግን ይላቸዋል፣ ተዋቸው፣ ወደ እኔ እንዲመለሱ እፈልጋለሁ። አላህ ሰውን መቅጣት አይወድም፣ መመለሱን እንጂ ወደ እርሱ እንመለስ ዘንድ ይፈልጋል። ምክንያቱም በመጨረሻ ሁላችንም ወደ መቃብር እንገባለን። በዚያ ጊዜ ጥያቄ ይጠየቃል፣ መልሱን ማዘጋጀት አለብን እና እዚያ ጊዜ መልሱን የሚሰጠው ምላሳችን አይደለም፣ ልባችን ነው። ምክንያቱም በዚያን ጊዜ ልብ ይጨመቃል። ሰዎች ዛሬ ላይ ሁላችንም አላህ አላህ እንላለን። እዚህ ስቱዲዮ ውስጥ ያሉ ሰዎችን ብጠይቃቸው ሁሉም እንደዚህ ነው የመለሱት። ነገር ግን መቃብር ውስጥ ቀላል አይሆንም። ምክንያቱም ያኔ ምላስ አይሰራም፣ ልብ ነው የሚመልሰው። አንዳንድ ሰዎች በሞት ጊዜ ይደነግጣሉ፣ መልአኩን ሲያዩ ይፈራሉ። ለሙሚን ግን መልአኩ በውብ መልክ ይመጣል፣ ለካፊር ግን በአስፈሪ መልኩ። አንዳንድ ሰዎች በመሞታቸው ጊዜ አይናቸውን ከፍተው ይቀራሉ፣ ነገር ግን መናገር አይችሉም። በዚያ ጊዜ ልሳን ይያያዛል። Angel of death, when he comes in a beautiful form for the believer, but he comes in a very ugly form for the one that didn't. So you'll probably, even if you had the answer, you'll freak out and you're going to miss the question. You notice how people, a lot of people when they die, they have their eyes open looking up. And it's just, you could see like that. It's like that final moment when Allah فَكَشَفْنَا عَنْكَ غِطَاءَكَ, and he sends an angel to hold the tongue at the time of death, where it's in the final moments, so you can't say what you see. You only say what you're used to say. Yeah, and if you spent your whole time with money, you know, in Jordan you find those batata, 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 bandora, bandora, whatever it is, right? You're repeating it so much that I met some doctors that said, you know, some of these people at their deathbed, they were repeating that same thing. Because that's how they spend. No, that's not what I want to be saying. The last thing you want to be talking about ሰው is potatoes በሕይወቱ on the ውስጥ way ምን out. እንደተለማመደ ነበር ያንኑ ይናገራል። ሰዎች እንኳን አንዳንድ ጊዜ በመሞታቸው ጊዜ የሚያወጡት ቃል ያ ነው የለመዱትን። ስለዚህ እንደ ቀልድ የምንደጋግማት ነገር በመጨረሻ ሊወጣ ይችላል። እኛ ግን መጨረሻችንን በሻሃዳ እንዲሆን እንፈልጋለን። ምክንያቱም ምላስ ከሰውነት ውስጥ የማይደክም አካል ነው። እጅ ይደክማል፣ እግር ይደክማል፣ ነገር ግን ምላስ አይደክምም። ለምን? እርሱ ለዚክር ነው የተፈጠረው፣ ለዳዋ፣ አላህን ለማስታወስ። ሰው ቀኑን ሙሉ መናገር ይችላል፣ አይደክምም። አላህ ስለ እርሱ መናገር እንዳናቆም ይፈልጋል ማለት ነው። ነገር ግን ብዙ ሰዎች ስሙን አያነሱም። በሰላት ውስጥ እንኳን ልባቸው ከእርሱ ጋር ይርቃል። ከሰላት ውጭ ግን ፈጽሞ አይጠቀሙትም። እንኳን በገበያ፣ በሱቅ፣ በመግዛትና በመሸጥ ቦታ ውስጥ እንኳን አላህ ልዩ ዱዓ ሰጥቶናል። ምክንያቱም እነዚህ ቦታዎች ሰዎች ከአላህ የሚዘናጉበት ቦታ ናቸው። እነዚያ ቦታ ላይ አላህን የሚያስታውስ ሰው ታላቅ ዋጋ ይቀበላል። ምክንያቱም በሰዎች መካከል ተዘንግተው የሚገኝበት ቦታ አላህን አስታውሶታል። እና ያ ዱዓ ይህ ነው፣ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚቱ ወሁወ ሐዩን ላ የሙት ቢየዲሂል ኸይር ወሁወ ዐላ ኩሊ ሸይኢን ቀዲር። ይህን ዱዓ በገበያ ወይም በሰዎች ተዘናግተው በሚገኙበት ቦታ በሚያነብሰው አላህ ለእርሱ 1 ሚሊዮን መልካም ሥራ ይጽፋል፣ 1 ሚሊዮን ሐሰናት ይሰርዛል፣ ኃጢአት ይሰርዛል፣ 1 ሚሊዮን ደረጃ ያነሳል ከፍ አድርጎ። ምክንያቱም አላህን በሚረሱበት ቦታ አላህን አስታወሰ። ይህ ሁሉ መልእክቱ አንድ ነው፣ ልባችንን ከዓለም ነገሮች እንለይ፣ ከነሱ እናንጻ እና አላህ ጋር እናያይዝ። ምክንያቱም በመጨረሻ የሚቀር ነገር አንድ ብቻ ነው፣ አላህና የአላህ ግንኙነታችን። ቪዲዮ ከተመቻችሁ ሼር አድርጉ። ቀጣይ ቪዲዮዎችን እንድሰራ ሐሳብና አስተያየቱን ይስጡኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።